ሰላም ጤና ይስጥልን እንደምን ከርማችኋል ይህ ልዩ ሚዲያ ኤንድ ኢቨንትስ የዩቲዩብ ቻናል ነው ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫልን በተመለከተ ያዘጋጀንላችሁ ፕሮግራም አለ እስከ መርሃ ግብሩ ፍጻሜ ድረስ በመከታተል አብሮነታችሁ አይለይ ለማለት እንወዳለን ክብረት ይስጥልን ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል መካሄድ ጀመረ በባህልና ስፖርት ሚኒስቴር አዘጋጅነት የሚካሄደው ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ከመጋቢት 11 2017 ጀምሮ ለ4 ቀናት ይካሄዳል በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስርን ማጠናከር የባህል ዲፕሎማሲን እና ቀጠናዊ ትስስር እንዲጎለብት ምቹ ሁኔታ መፍጠር ዋነኛ ዓላማውን ያደረገው ፌስቲቫል በአዲስ አበባ ከተማ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ይካሄዳል ሁለተኛው የምስራቅ አፍሪካ ጥበባትና ባህል ፌስቲቫል ኮንፈረንሶች የጥናት ምርምር ሲምፖዚየሞች የባህልና የዕደ ጥበባት ትምህርት አውደ ርዕዮች የሰርከስ ትርኢቶች ባህላዊ ምግቦች የፋሽን ሾው ትርኢቶች የመጽሐፍት አውደ ርዕይ የምስራቅ አፍሪካ ሀገራትን ብዙሃነት የሚያንጸባርቁ እውነቶች ይከናወኑበታል ጥበብና ባህል ለቀጠናዊ ትብብር በሚል መሪ ቃል የሚካሄደው የምስራቅ አፍሪካ ፌስቲቫል ሙዚቃዎች የፊልምና የቲያትር ፌስቲቫሎች በኢትዮጵያ ብሔራዊ ቲያትር ይካሄዳል በዝግጅቱም ሀገራችን ኢትዮጵያን ጨምሮ ብሩንዲ ኡጋንዳ ሩዋንዳ ጅቡቲ ደቡብ ሱዳን ሶማሊያ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ታንዛኒያ እንዲሁም ኬንያ ተሳታፊ ሀገራት እንደሆኑ የባህልና ስፖርት ሚኒስቴር አስታውቋል ጥበባትና ባህል ፌስቲቫል የሚካሄድበት የአዲስ ዓለም አቀፍ ኮንቬንሽን ማዕከል ከ28 ቢሊዮን ብር በላይ ወጪ የተደረገበት ማዕከል ሲሆን በምስራቅ አፍሪካ ከመጀመሪያዎቹ ተርታ የሚመደብ ማዕከል ነው ማዕከሉ 2 ትላልቅ አዳራሾች እንዲሁም 8 ትናንሽ አዳራሾች አሉት ወደ 2000 ገደማ መኪኖችን ማስተናገድ የሚችል የመኪና ማቆሚያ ወይም ፓርኪንግ ስፍራ ያለው ይህ ማዕከል 50 የንግድ ድርጅቶችን ማስተናገድ የሚችሉ የንግድ ቦታዎችም አሉት